always been convincing. Ooh. That was quite a hefty challenge on. ቨርጂል ቫን ዳይክ ከሞት አፋፍ እስከ ዓለም ንግስና የሊቨርፑል ብረት መዝጊያ ያልተሰማ ታሪክ። በእግር ኳስ ታሪክ ውስጥ ጎል የሚያስቆጥሩ አጥቂዎች ይወደዳሉ፣ ጨዋታን የሚገዙ ተከላካዮች ግን ይፈራሉ። ለአንድ ሙሉ ዓመት ለ64 ተከታታይ ጨዋታዎች አንድም ተጫዋች በግንባር ሊያልፍ ያልቻለ የኳስ ጥበብን ከተከላካይ መስመር የመራ የሊቨርፑልን ታሪክ የቀየረ የሱ ተራ ተከላካይ አይደለም። እሱ ቨርጂል ቫን ዳይክ ወይም ሰው ሰራሹ ግንብ ነው። አጥቂዎቹ ወደ እሱ ሲቀርቡ ፍጥነታቸውን ይቀንሳሉ፣ ውሳኔ ያጣሉ፣ በፍርሃት ይርዳሉ። ለምን? ምክንያቱም ከፊታቸው ያለው ተራ ሰው አይደለም፣ ልዩ ግርማ ሞገስ ወይም አውራ ያለው ተከላካይ ነው። ይህ የኔዘርላንዳዊ ንጉስ ከሞት አፋፍ እስከ ክብር ማማ ያደረገውን ድንቅ ተጋድሎ በዛሬው ቆይታችን እናነሳለን። አፋፍ እስከ ክብር ማማ። የቫን ዳይክ ስኬት ከሰማይ አልወረደም። ገና በወጣትነቱ በኔዘርላንድስ በሚገኝ አንድ ምግብ ቤት ውስጥ ሳም በማጠብ ኖሮ ነው የሚገፋው። አሰልጣኞቹ ለእግር ኳስ አትመጥንም ብለው ተሳልቀውበት ነበር። ነገር ግን ትልቁ ፈተና የመጣው በ2012 ነው። በከባድ የጤና ችግር ወይም በአፔንዲክስ ምክንያት ለሞት ተቃርቦ ነበር። በወቅቱ ተስፋ ከመቁረጡ የተነሳ ንብረቱን ለእናቱ የሚያወርስበትን የኑዛዜ ቃል ጽፎ ነበር። ነገር ግን ተአምር ሆነና ቫን ዳይክ ከሞት አፋፍ ተመለሰ፣ ወደ ሜዳም መጣ። ይህ ግን ለተቀረው ዓለም አጥቂዎች መጥፎ ዜና ነበር። በሞትና በሕይወት መካከል የነበረው ወጣት የዓለምን እግር ኳስ ሊቀይር በታላቅ ውጤት ተነሳ። በ2018 ሊቨርፑል ለቫን ዳይክ 75 ሚሊዮን ፓውንድ ሲያወጣ ዓለም ደነገጠ። ለተከላካይ ይህን ያህል ብር የሚሉ ትችቶች ናኙ። ነገር ግን ቫን ዳይክ የመጀመሪያው ጨዋታ በኤቨርተን ላይ ጎል አስቆጥሮ ሂሳቡን ማወራረድ ጀመረ። ከዓመታት በፊት በኔዘርላንድስ ግሮኒንገን ምግብ ቤት ውስጥ ሳህን አጣቢ የነበረው ያ ቀጫጫ ወጣት በአንፊልድ ቀይ ምድሩ አውራ ሆነ። እሱ ከመጣ በኋላ የሊቨርፑል መከላከያ ክፍል ከወንፊትነት ወደ ብረት መዝጊያነት ተቀየረ። ቫን ዳይክ መከላከልን ብቻ ሳይሆን ቡድኑ እንዴት ማጥቃት እንዳለበት ከኋላ ሆኖ የሚያዝ የሜዳው ጀነራል ሆነ። አስቡት፣ ለ64 ተከታታይ ጨዋታዎች አንድም ተጫዋች ቫን ዳይክን ድሪብል አድርጎ አላለፈው። ይህ በእግር ኳስ ታሪክ ውስጥ የማይታመን ተአምር ነው። በ2019 ቫን ዳይክ ተከላካይ የማይደርስበትን ደረጃ ረገጠ። በአውሮፓ ምርጥ ተጫዋች ተብሎ ሲመረጥ ሜሲን እና ሮናልዶን በለጠ። በባላንዶር ውድድርም ከሊዮኔል ሜሲ ቀጥሎ ሁለተኛ በመሆን ለ10 ዓመታት የተከላካዮች ያልነበረውን ክብር አስመለሰ። ቫን ዳይክ የሚከላከለው በእግሩ ብቻ አይደለም፣ በአይኑ ጭምር ነው። የአጥቂውን ቀጣይ እንቅስቃሴ አስቀድሞ በማንበብ ኳሱ ሳይደርስ ኢንተርሰፕሽን ይሰራል። የፕሪሚየር ሊግ ዋንጫ፣ የሻምፒየንስ ሊግ፣ የኤፍኤ ካፕ፣ የካራባኦ ካፕ ቫን ዳይክ ያላነሳው ዋንጫ ያላንበረከከው አጥቂ የለም። ሃላንድን፣ ሮናልዶን፣ ምባፔን ያ ከሞት የተመለሰው ወጣት የአውሮፓ አጥቂዎች የሞት ፍርሃት ሆኖ ተገለጠ። ዛሬም በ26 ቨርጂል ቫን ዳይክ በአንፊልድ ድንቅ ብቃቱን እያሳየ ይገኛል። እንደ ወን እየጣፈጠ የመጣው ቫን ዳይክ እድሜው ቢገፋም የሱ መገኘት ለቡድኑ የሚሰጠው የስነ ልቦና የበላይነት አቻ የለውም። መከላከል ማለት ኳስን ማራቅ ብቻ እንዳልሆነ በተግባር አሳየ። አሁን ላይ መላው የሊቨርፑል ደጋፊ የሚያሳስበው አንድ ጥያቄ ብቻ ነው። ይህ ታሪካዊ ግንብ እስከ መቼ በአንፊልድ ይቆያል? ለእናንተስ ማን ነው ቫን ዳይክ? በፕሪሚየር ሊግ ታሪክ የታየው ምርጡ ተከላካይ ነው ወይስ እንደ ቪዲች እና ሪዮ ፈርዲናንድ ያሉትን ያስቀድማሉ? ስለ ቨርጂል ቫን ዳይክ የማይረሳችሁ ትዝታ ምንድነው? ኮሜንት ላይ አጋሩን። እንደዚህ አይነት ምርጥ የስፖርት ታሪኮችን ለማግኘት ኤቪጂኤፍ ስፖርት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ።